ድሮ ፋኖ ያርዳል፣ ይረሽናል፣ የኦሮሞ ልጆች ይገላል። ኦሮሞ ነኝ፣ አልገደለኝም፣ አሰቀለኝም ፋኖ። ስለዚህ ወጥተህ መሄድ ካለብህ ወጣት ወጥተህ ሂድ፣ ለእናትና ለአባት ይሁን። እነሱ ጥያቄያቸውን ለምን ጠየቁ ነው? ኦሮሚያ ክልልም እኮ ሸኔ ጥያቄን እየጠየቀ ነው ያለው። ጥያቄውን አልመልስም ስላለ ነው። አሸባሪ ነው ብሎ እያሳደደ ድሮን እና ሙርከኛ ካለለው አማራ ክልል ጤና ጣቢያ ላይ ደግሞ ሳንቃ የምትባለው ባላ ድሮን የጣለው ዛሬ ደውለናል። ሳንቃ ጓደኛ አለ፣ ወታደር ነው የተገደለው፣ ሴት ነው የተገደለችው። እኛ ተምረን የምንመጣ ፖለቲካ ሌላ፣ እዚህ ሲደርስ ደግሞ ሌላ አድርገት አድርግ ነውና ሂድ ነው የምትባለው። ስለዚህ ኢትዮጵያ መንግስት የላትም፣ ጭራሹ ነው መንግስት የላትም ኢትዮጵያ። መንግስት ይሄ ሁሉ ተፈጥሮ ሙርከኛ የለኝም እያለ ነው። ሙርከኛ የለኝም ብሎ ሙርከኛው የተማረከውን በድሮን መጥቶ እየጨረሰ ነው። ይሄ የመንግስት ተቋምም አይደለም። መከላከያ ድሮ ቀረ፣ የለም መከላከያ። አሁን ጠፍተን ስንል መንገድ ላይ ተይዘን መተን ምንድገደል ከሆነ ለአባታችንና ለእናታችን አይደርስም። ቀን ያልፋል እያልን ነው ብርድ እየጠጣን የምንኖረው። 12ኛ እኔ ሰው ከ3ኛ ሬጅመንት ነው የምናገረው። 12ኛ 3ኛ ሬጅመንት 2ኛ ሻምበል ተማሪ ካለው ለምን አልተማረኩም የለኝም እያለ አገር ቤት እንዳይገባ በድሮን ጨፍጭፈው ሙርከኛን እዚህ ለመጨረስ ነው። ቀይ መስቀል መጥቶ እንዳይረከብ ዓለም መንግስታት እንዳያውቅ። እኔ እናትና አባቴ ልጄን አይቼ አንዴ አሁን ድፍት ቢያደርገኝ ምንም አይደለም። ለምን ለመሞት ነው የተፈጠርኩት። ስንቴ ከሞት ድኛለሁ። ይኸው በዱላ በሰው እግር ነው የሚሄደው። ከዚህ በላይ ሞት አለ ታደለ ወንድ ልጅ ከ300 በላይ ሙርከኛ አለ። የለኝም ለምን ይላል? ሚዲያ ላይ አወራ ብሎ ቢገልኝ ከሆነ ለምን መግደል አይደለም? ለምን አይሰቅልም? ለሞት ትሞት አለ አካፈር ነው የተፈጠርኩ፣ ወደ አፈር ነው የምመለሰው። ስለዚህ የለኝም ብሎ ነው ህዝቡ መስማት ያለበት ማለት። ኦሮሚያ ክልልም ያለ ደቡብ ክልልም ያለ አማራ ክልልም ያለ ወጣት ማወቅ ካለበት እያመጣ የሚያስጨፈጭፎ ለስልጣኑ ነው እንጂ ታዲያ ለምን አያወጣም? ስለዚህ ድንበር አይደለም ሆኖ አይደለም። ድንበር ለምን ድንበር አውጥቶ አያስቀምጠኝ? ይሄ ሰራዊት እኮ እዚህ የተቀመጠ ሰራዊት ቢወጣ ደስታው ነበር፣ ግን ተጨኩኖ ነው የተቀመጠው። ብዙ ጊዜ በቲክቶክ ከአማራ ክልል አውጣኝ ብሎ የሚሳደቡ ስንቱ ናቸው፣ ግን ተይዞ ነው የሚገደሉት። ለምን? ስልጣኑ የራሱ ስለሆነ። አሁን አፋር ላይ ምን ምላለ ሚያክ ከሆነ ይሄን ካየ በጊዜ መጥፋት ከዛ አይጠቅምማ። ትግለኛ ማልጠቀመም ተጎርተንበትም ምንም የታገለ ለአገሬ ለባንዲራ ብሎ የታገለ እኮ ስንት አለ እዚህ፣ ስንት ተቆሰለ፣ ስንቱ እግሩ የተቆረጠ ምንም አላረገም። እዚህ በተዋጋን ውጋ ላይ እጁ የተቆረጠ ጓደኛ ያለው ተመቶ ግን ይሄው እዚህ ነው ያለው ኮምቦልቻ እየታሸ ወይ ለእናቱ ሆነ ወይ ለአባቱ ሆነ እጁ ተቆርጦ መና ነው ቀረው። መልሶም ያምጣ ጠፋለሁ። አሁን መንገድ ተገኝቷል። እንደ ድሮ አይደለም ፖለቲካ። ድሮ ፋኖ ያርዳል። ምን እኔ የሚናገረው ተገድጄም አይደለም፣ የራሴ ስሜት ስላለኝ ነው የሚናገረው። ተገድጄም አይደለም፣ ማንም ሊያስገድደኝ አይችልም። የማረከውን እያንከባከበ ነው። ከዚህ በፊት ያርዳል፣ ይረሽናል፣ የኦሮሞ ልጆች ይገላል። ኦሮሞ ነኝ፣ አልገደለኝም፣ አሰቀለኝም ፋኖ። ስለዚህ ወጥተህ መሄድ ካለብህ ወጣት ወጥተህ ሂድ፣ ለእናትና ለአባት ይሁን።